አንተ ላላው ነው አይላከሽ ደላላ ልኮኝ ነው በሰራተኛ እሺ አቲ ነው 5 አመት ነው እንግዲህ ሰላም እንደምትነ ተቆጣጣው ትንሽ እሺ ይወድሽ ምንም አይነት ስራ አሰሪ እሺ ምንም እሺ እኔ ስራውዬ ነው የምመጣው አያቴን ብቻ ጠብቂልኝ በወር 30,000 ብር ተሽሻለሁ እሳቸው መንከባከብ እንደ አይደለም ተከፍለን ከፍዬ ራሱን ብንገባከው አባ ደግሞ ቁጭ እንደም አባተን ነው ተማታ ችግር የለም አባት ይቀጣለት ችግር ታው ጋር ችግር ሲተን ብቻ እንትን የሚጠርግበት እሺ አንተ ጋር 3.5 ራሱ አያወጣም አንተ አትከበርም እንዴ ተጫወቺ እሺ ምን ጫወታ ተጫወታብኝ እናቴ አደገኛ ሼባ ናቸው በ3.5 ራሱ ውድ ነው ቤብ ቁርስ ጪና ወደ ስራ ሊዳ ቁርስ ልስጥህና ወደ ስራ ትሄድ ይሄን ማሰብ የነበረብህ ትናንትና ጎሮ አደባባይ ላይ ነበር እሺ አለት ወይኔ ትራፊክ ያዘኝ ጭምር ነገር ነው በእናታችሁ ወይ ቤቢ አንተ ነህ እንዴ መንጃ ፍቃድ እኔ ደግሞ ሌላ ሰው ያዘ ይመስለኝ እኮ ደንግጬ እኔም የቤት መንጃ ፍቃድ እንዴ ሚስት እኮ ነኝ ቤብ የኔም የቤት አልሰማሽኝም እንዴ መንጃ ፍቃድ እያልኩሽ ሚስት እኮ ነኝ የምን መንጃ ፍቃድ ነው የምትለኝ እንዴ ሚስት ነኝ ባለቤት ነኝ መብራት እኮ ጥሰሽ ነው የመጣሽው ኦኬ ልቀጣኝ ነው ትዳርና ቅጣት ምንም ያገናኘው ነገር የለም አረ ሚስትና ቅጣት እዚህ ላይ ሰራምናሽ እንታያያለሽ ጻፈው ችግር የለም ሚስትን አትቅጣ የሚል ህግ የለም ነሽ መገጠሽ ችግር የለም እሺ ባልሽ እኮ ነኝ ባልን ቀልቢው የሚል ህግ የለም እሺ የጤፉን እዛ ከፍየዋለሁ ይቀልዳል እንዴ ያማታል እንዴ ኢትዮጵያ ላይ እንዲህ በዘመድ የማይሰራበትን ጊዜ ናፈኩኝ እንግዲህ ጊዜው ክረምት ነው ቦይ አልፏል መስቀልም እየመጣ ነው እንግዲህ በዚህ ወቅት አርጌላላ እያሉ የሚጨፍሩ ሰዎችን ታስታውሷቸዋላችሁ አይደለ ከገጠር እየመጡ እነሱን ላስመለክታችሁ ነው ተመልከቱ Yagumiye tolchite utiyo makina borkite Yagumiye tolchite utiyo makina borkite salale maniko Yagumiye kuma borma warki Yagumiye kuma kiya jirta Yagumiye kamor me arrita Yagumiye ya burre kimbu burre gatu warki baru warki irsu warki warki Atau hokkara namenu kenne ammani gawu hiro ammana gawu atarawaka ammami gawu hiro ammana gawu kuman ammami ga hiro ammana ga godenya ammami ga hiro ammana ga shiberin ammami ga hiro ammana ga kino ruba fata kino kappa fata kino wakan dubbata kino jetti abata kino taski abata godenya ammami ga hiro ammana ga watila tasani echuma jitti hiro akara hiro tudi atau hokkala gangala galatoma atau fudi ቀላል ይሸከላሉ እንዴ ከአንድ ሰው 10,000 እየተሳሳምኩ ከንፈር ለከንፈር እየተሳሳምኩ ኢንተርኔት ላይ ያለው ከወንድ ጋር ነው እንጂ ከሴት ጋር አይደለም የሃሽታግ ትሰማ ጆርዲን ታውቋታላችሁ አይደለ እንግዲህ እሷ ብዙ ፋይሎች ደስ የማይሉ ወሬዎች ሲሰሙባት ነበረ እሱን የሚያረጋግጥ በራሷ ምላስ የራሷን ጉድ እየዘከዘከች ነው እንስማው
እየተሳሳምኩ ከንፈር ለከንፈር እየተሳሳምኩ ኢንተርኔት ላይ ያለው ከወንድ ጋር ነው እንጂ ከሴት ጋር አይደለም። ባለፈው ዓመት ከላፕቶፔ ላይ እና ከስልኬ ላይ ነው የወጡት። ወጣ የተባለው ስፔሻሊ ፒንክ ቢጃማ አድርጌ ተቆርጦ እላዩ ላይ እየጨፈርኩኝ እየቀለድኩ በኩባያ ምናምን እያልኩኝ የወጣው ኮንቴክስቱን በተደጋጋሚ አስረድቻለሁ። ዩቲዩብ ላይ ራሱ ረጅም ቪዲዮ አለ። ስቶሪ ታይም እስር ቤት ኤዲሽን የሚለውን ሄዳችሁ ማየት ትችላላችሁ። እንዴት አድርገው እንዳወጡት፣ እንዴት ማኒፕሌት አድርገው እንዳወጡት። ልጅቷም እኔም እንደዛ አይነት ነገር ሰርተን የምናውቅ ሰዎች አይደለንም። እሷን ያቺን ፓርት ቆርጠው እንግዲህ 8 ነን ዶርም ውስጥ ጓደኞቼም አሉ እዛ ቦታ፣ እኔም አለሁ ጓደኞቼም አሉ እዛ ቦታ ላይ ማለት ነው። ሙሉ ቪዲዮ በውስጥ ልልክልህ እችላለሁ። እንደዛ ከተቀላለን ሬ ደብራል ከተባባልን በኋላ ምንድነው የምንበላው ምናምን ብለን ቀና ብለን ዶርም ላይ ላይኛው አልጋ ላይ ከተቀመጡት ጓደኞቻችን ጋር እያወራን ነበር። በመጥፎ ነገር ትዊስት ተደርጎ ስለወጣ የሌዝቢያን ተብሎ ስለወጣ ነው እንጂ እናንተ ማመን ያቃታችሁ ቀልድ እንደሆነ ከልጅቷ ጋር እንደዚህ አይነት ነገር አድርገን እንደማናቅ ግቢ ውስጥ ዩኒቨርሲቲ ውስጥ የተማሩ ዶርም ውስጥ የተማሩ ሴቶች ያውቁታል። አንድ ላይ የሚተኙ ሴቶች ነበሩ። አንድ ላይ ሻወር ገብተው ሻወር ወስደው የሚወጡ ሴቶች ነበሩ። ኢቭን በእህትማማችነት ከንፈር ለከንፈር የሚሳሳሙ ሰዎች ነበሩ። የዛኔ ማለት ነው። ዘመኑም ጥሩ ነበረ። እንደዚህ አሁን በቃ ሁሉ ነገር ከተመሳሳይ ጾታ ጋር አልተመሳሰለም ነበር የዛኔ። እንደዚህ አይነት ሀሳቡም አልነበረም። 2016 ላይ ዶርም ውስጥ ልጅ እያለው የተፈጸመን ነገር አውጥተው ሲሰጧችሁ ሌዝቢያን ነች ብላችሁ ለመደምደም በቂ ነው ካላችሁ፣ እኔ አንዴ ስለዛ ጉዳይ ከኤክስፕሌን ከማድረግ ውጪ ምንም ላደርግ አልችልም። በቃ እናንተ አይ ሌዝቢያን ስለሆነች ነው እንደዛ ያደረገቻት፣ ኢቭን ደፍራታለች ነው እየተባለ ያለው። ልጅቷ እህቴ ናት፣ አራስ ቤት ነች። አሁን ለምሳሌ ድጋሚ ባለፈው ካምፔኑን ስጀምር ድጋሚ ፖስት ሲያደርጓት ማለት ነው ልጅ ወልዳ ሆስፒታል የምትመላለስበት ታይም ላይ ነው። አስበው ምን አይነት ጭንቀት እንደሚከታት ፎቶዋ ከኔ ጋር አብሮ መውጣቱ ማለት ነው። ለእሷ እንኳን አልተጨነቁም። ደፍራታለች ጆርዲ ደፍራታለች ምናምን ይላሉ፣ ግን ለእሷ እንኳን ፊቷን እንኳን በኢሞጂ በቃ እሷ ቪክተም ከሆነች እኮ በኢሞጂ የእሷን ፊት ሸፍነው እኮ እኔን እንደፈለጉ ይርገጡ። ሲጀመር ቀልዱንም ስቀልድ የነበረው እኔ ላይ ሆኜ ቀልዱን ስቀልድ የነበረው እኔ ነኝ አይደለ? እኔን ይርገጡኝ እንደፈለጉ። የእሷን አይደንቲቲ እንኳን አልተጠነቀቁላትም ሲበትኑት ማለት ነው። ስለዚህ እነሱ ሀሳባቸው ጠሞ እኔንም ካጠም እኔ ከእህቴ ከጓደኛዬ ጋር ስቀልድ የነበረውን ቀልድ ካጠመሙት ምንም ላደርጋችሁ አልችልም። በቃ ማመን የምትፈልጉትን ነገር ማመን ትችላላችሁ። ሊትራሊ መዝናኛ ቦታም ሄዶ እንደ ግሩፕ ሴትና ሴት አንድ ላይ ይደንሳል። ያንን ፎቶ ማወጡት አመናችሁ። ከወንድ ጋር ግን ስሳሳም የሆነ መኝታ ቤት ውስጥ የቦይፍሬንድ የገርልፍሬንድ አይነት ሴትአፕ ያለው ግን የተገኘው ከወንድ ጋር ብቻ ነው እንጂ ከሴት ጋር አይደለም። ምን አይነት ቀልድ ነው ዶርም ውስጥ የምትቀላለዱት? ልጅ እያለው ትላለች ደግሞ ዶርም ዩኒቨርሲቲ ተማሪ እያለሽ ልጅነት አለ እንዴ? አባሽ ገበርኩ። እንግዲህ አንዳንዴ እግዚአብሔር ሲያጋልጣችሁ እንዲህ ነው። ሚሽኗ ተጋለጠ ማለት አይደለ? በስም ለሴቶች መብት ቆም ያለው ለሴቶች እከራከራለሁ ትላለች። ተግባሯ ግን ፎቶ ላይ ባለፈው እንዳያችሁት ነው። ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን አልጮትም። ለምንድን ነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮትም። እሺ ቅዳሜ ይሆናል፣ ችግር የለውም። ቅዳሜ ሴራ ነው። የባለፈው የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ፣ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን እንዴ እንቁላልና ሃይማኖት ይችላል እንዴ? እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ሊካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። ዶሮዋ በዝሙት ነው የወለደችው። እቺ ሴቶን ለመምታት የተሰራች ቪዲዮ ነች። ዳውድ ነፍሲ ይማራል። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። እንግዲህ ሴዶ ብዙ ምክንያቶችን እያበዛ ነው። አልወዳደርም፣ እንቁላሉ ላይ መተት ተሰርቶበታል እያለ ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይታ አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ሕዝብ ላይ የተጫወተብህ ነው። አንተ እንዴት ትሪት እያደረኩ? ስቃይ አበላኝ እኮ። ምን ይሻላል? ስቃይ አበላኝ። ግን ችግሩ መሰለህ ከፋይቱ አያመልጥም።
እኮ እሱ ይሄንን አላወቀም ይሁን 120 ከ120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ዌይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አያመልጠንም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ? እንግዲህ ተስፋህን ቁረጥ ሴዶ። ውድድሩ አይቀርም። በፖሊስ ታስረህም ቢሆን ሪንግ ውስጥ ትገባለህ፣ ትደበደባለህ እየተባልክ ነው። በነገራችን ላይ ያ የሰራው ቪዲዮ የሰው ስም በማጥፋት ሊያስቀጣው ይችላል እየተባለ ነው። የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት አመትና ስም ማጥፋት ወንጀል ተደርጎም በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። አለማወቅ አንዳንዴ ለእንደዚህ አይነት ጣጣ ሊዳርግ ይችላል። ስለዚህ የምናወራውን የምንናገረውን ነገር መጠንቀቅ ያስፈልጋል። ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ እያልኩ ነው ማለት። ለማንኛውም እንግዲህ ውድድሩ የሚካሄደው የፊታችን ሐሙስ ነውና በዚህ ውድድር ላይ ብዙ ሰዎች እንግዲህ ገንዘባቸውን አስይዘው ቁማሩን ለመብላት ግማሹ ሴዶን ግማሹ ጆኒን እያለ ለማስያዝ ተዘጋጅቷል። ከዚህ ውስጥ እንግዲህ ጃኒ 2 ሚሊዮን ብር አስይዛለሁ እያለች ነው። 2 ሚሊዮን ብር ለቁማር አስባችኋል? ና ሴዶ ከመጀመሪያ ራውንድ ታለፈ። እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው። ከመጀመሪያው ራውንድ ካለፈ ይቻላል። እና ይኸው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል የዚህ ልጅ ኮንፊደንስ ደግሞ በጣም ነው የሚገርመኝ። ሩት ንግግር ስታደርግ ከ100 በላይ የዓለም ቆነጃጅት በለቅሶና በሐዘን ተውጠው ታይተዋል። ኢትዮጵያዊቷ ሞዴል ሩት ይርጋለም በቪየትናም በሚካሄደው የሚስ ወርልድ ውድድር ላይ ያጋራችው ልብ ሰባሪ ታሪክ የመድረኩን ታዳሚዎች በሙሉ ያስለቀሰ ነበር። ሩት ሀገሯን ልትወክል 1 ሳምንት ብቻ ሲቀራት ነበር እጅግ የምትወዳት እህቷ ቅዱሳን በቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት በሚዘገንን ሁኔታ የተገደለችው። ሩት ይህንን ሊታሰብ የማይችል ከባድ የሐዘን ዳት ሸክማ ነው የሀገሯን ባንዲራ ከፍ ለማድረግ መድረክ ላይ ቆመችው። ይህን መራራ ታሪኳን በመድረክ ላይ ስታጋራ ከ100 በላይ የሚሆኑት የዓለም ቆነጃጅትና ታዳሚዎች ስሜታቸውን መቆጣጠር አቅቷቸው አብረዋት በእንባ ታጥበዋል። መቀመጫቸው በመነሳትም ለጽናቷና ለጥንካሬዋ ትልቅ አክብሮታቸውን ገልጸውላታል። ሩት በአሁኑ ወቅት በአፍሪካን ዞን በህዝብ ድምፅ 2ኛ ደረጃ ላይ ትገኛለች። ታዲያ ድምፅ በመስጠት ሁላችንም ኢትዮጵያንና ሩትን አሸናፊ እናድርጋት። መልካም ጊዜ። እንግዲህ ያሳዝናል። በአሰቃቂ ሁኔታ እህቷ በገዛ ጓደኛዋ ተገላባት ነበር። እቺን እንቁ የኢትዮጵያ ሚስ እንግዲህ የኢትዮጵያ ስም በበጎ ነገር መነሳት ሲገባው በዚህ በክፉ ስም እየተነሳ ነው። ያሳዝናል። እንግዲህ ክቡራትና ክቡራን የዜብራ ቲዩብ ተመልካቾች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ላይክ፣ ሼር ማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቻው ቻው። ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ እያልኩ ነው ማለት። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። በራሷ ምላስ የራሷን ጉድ እየዘከሰከች ነው። እንስማው። እየተሳሳምኩ ከንፈር ለከንፈር እየተሳሳምኩ ኢንተርኔት ላይ ያለው ከወንድ ጋር ነው እንጂ ከሴት ጋር አይደለም። አንተ
ሰው ነው የላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አያቴ ነው 5 ዓመቱ ነው እንግዲህ። ሰላም እንደነሰለ ተቆሳጠሩ። ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ወቅታዊና አዝናኝ ቪዲዮዎችን ይዤ ከተፍ ብያለሁ። እንደተለመደው ታዲያ እናንተም ቪዲዮውን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንለፍ።